የኤሪክ ቤተሰብ ወደዛ ጠባብ ቤት በተዘዋወሩበት እኩለ ሌሊት ላይ ልጆች በሙሉ ተኝተው ሳለ አባት ኤሪክ ከሁለተኛው የሌሊት ሥራ ፍቃዱ እያነከሰ ወደ ቤትም ገባ። እግሩ በጽኑ ተጎድቶም ነበር። አካሉ በድካም ዝሏል። እናት ሊና በስጋት ተሞልታ እግሩን እያሻሸች እንዲያርፍም ለመነችው። ሊና ለአባታቸው አንድ ከባድ ሐሳብም አቀረበች። እህቷ ደውላ እንደነበረ እናም እነዚህ ልጆች በዚህ ጠባብ ክፍል ከሚኖሩ ሁለቱን ወይንም ሶስቱን ልጆችን ወስዳ ማሳደግ እንደምትፈልግም ገልጻላታለች። ነገር ግን ኤሪክ በፍጹም እምቢ አለ። አይኖቹ በእንባ ተሞልተው እንዲህም አለ፣ እነዚህ ልጆች በጉዲፈቻ ስንወስዳቸው የገባንላቸው አንድ ትልቅ ቃል አለ። ከእንግዲህ ወደዛ ከቦታ ቦታ እንደማይዘዋወሩና ማንም ሰው ጊዜያዊ እንዲሆኑ አድርጎ እንዲሰማቸው እንደማናደርግ ቃል ገብተናል። ታዲያ አሁን የትኛው ልጄ በሰው ሶፋ ላይ ቢተኛ የተሻለ እንዲሆን እንዴት እመርጣለሁ? እኔ ተቃጥዬ አካሌ ቢደክም ልጆችን አልበትናቸውም። ኤሪክ አካላዊ ህመሙንና የገንዘብ እጥረቱን ችሎ ልጆቹ በገንዘብ ችግር እንዳይጨነቁና የልጅነት ደስታቸውን እንዳያጡ ሲል ሁሉንም ስቃይ በውስጡ ደብቆም ይኖር ነበር። በማግስቱ በትምህርት ቤት ኤቪ በቲክቶክ ላይ የለቀቀችው የቤታቸው ቪዲዮ ምስል በትምህርት ቤት ተማሪዎች ዘንድም ተሰራጨ። ተማሪዎች በጃክና በወንድሞቹ ላይ ማፌዝም ጀመሩ። የባለ 2 ፎቅ አልጋ ፋብሪካዎች ውስጥ ነው የምትኖሩት፣ ቤተሰባችሁ የኖት ኢነፍ ኔልሰንን የላስቲክ ወይም የደካማ ኮፒ ነው እያሉም ተሳለቁባቸው። ጃክ በትምህርት ቤቱ በደረሰበት ውርደት ተናዶ ወደ ቤትም ተመለሰ። በቤት ውስጥ ያለው ጭቅጭቅ ከቁጥጥር ውጭም ሆነ። ጃዝሚን ለፋሽን ትምህርት ቤቱ የምትልከውን የመጨረሻ ዕድል የሆነውን የዲዛይን ሰሌዳ በምግብ ጠረጴዛ ላይ ዘርግታም ይዛም ነበር። ጃክና ማሰን በጠረጴዛው አቅራቢያ ሲጣሉ ማሰን በስህተት የውሃ ብርጭቆን በጃዝሚን የፋሽን ዲዛይኖች ላይም ደፋው። የጃዝሚን የወራት ድካም እና ህልም በሰከንዶች ውስጥ በውሃ ተበላሽ። በዚያው ቅጽበት የቤቱ ጣሪያ በዝናብ ምክንያት ውሃ ማንጠባጠብም ጀመረ። መብራትና የዋይፋዩም ጠፋ። ጃዝሚን በልቅሶም ተቃጠለች። ምንም የሚሰራ ነገር የለም፣ አንድ ደረቅ ቦታ እንኳን ማግኘት አልቻላችሁም እያለችም ጮኸች። እናት ሊና ሁኔታውን ከቁጥጥር ውጭ መሆኑን ስታይ ልጆቹን በሙሉ ይዛ ወደ አንድ ትልቅ የዕቃ መደብር እንዲሄዱና እንዲረጋጉም አዘዘች። በመደብሩ ውስጥ እያሉ የቤተሰቡ አባላት ልብሶችንና የላስቲክ ዕቃ ማስቀመጫ ሳጥኖችን ሲፈልጉ ድንገት ከእውነተኛው ኖት ኢነፍ ኔልሰን ቤተሰብ ጋርም ተገናኙ። ኔልሰንም እንዲህ በርካታ ልጆች ያሏት ታዋቂ ቤተሰብም ናቸው። የኔልሰንስ እናትና ልጆች የኤሪክን ቤተሰብ ጭንቀት ተረዱ። የራሳቸውን ታሪክና ልምድም አካፈላቸው። የመጀመሪያው ሳምንት በጋራ ክፍል ውስጥ መኖር ሁሌም ቢሆን አስቸጋሪና የጭቅጭቅ ጊዜ እንደሆነ፣ እያንዳንዱ ልጅ የራሱ የሆነ ዕቃ ሳጥን ሲኖረው የመጋረጃ ግድግዳዎችን ለግል ነፃነት ሲጠቀሙና የሌሎችን ቦታ ሲያከብሩ ነገሮች የሚስተካከሉ እንደሆነም አስረዷቸው። ሁሉም በላይ የኔልሰን እናት ለልጆች ትልቅ እውነታ ተናገረች። ልጆች የሚያዩት አልጋዎችንና የቦታውን ጥበት እንጂ ከጀርባው ያለውን የወላጆችን ወጪ፣ የሌሊት ሥራና ቤተሰቡን በአንድነት ለማቆየት የሚከፈለውን መስዋዕትነት አይደለም። የንግግር በልጆች አእምሮ ውስጥ አዲስ ጥያቄ መፍጠርም ጀመረ። ወደ ቤት ከተመለሱ በኋላ እናት ሊኒ ከእንግዲህ እውነቱን መሸሸግ እንደሌለባቸውም አመነች። አባት ኤሪክ እንዳትናገር ቢለምናትም ሊና ልጆቹን በሙሉ ሰብስባ እውነቱንም አፈረጠችው። ወደ ጃክም ዞር ብላ እንዲህም አለች፣ የመጨረሻውን የቪዲዮ ጨዋታ ሲስተማ አባትህ እንዴት እንዳገኘልህ ታውቃለህ? አባትህ አዲስ የሥራ ጫማ የሚያስፈልገው ቢሆንም የእሱ ጫማ የተቀደደና ውሃ የሚያስገባ ሆኖ ሳለ ያንን ገንዘብ ቆጥቦ ነው ለአንተ የጨዋታ ሲስተም የገዛል። በዝናብ ቀን ካልሲው እየረጠበ በዝምታ ስራውንም ይሰራ ነበር። ወደ አንደኛው ልጅም ዞራ እንዴም አለች፣ በአባትህ የተበላሸ የጆሮ ማዳመጫ ስትስቅ ነበር። እሱ ግን አዲስ ማዳመጫ ሳይገዛ ያንን ገንዘብ ቆጥቦ ለአንተ የከበሮ መምቻ የሚሆን ስቲክ ገንዘቡን አውሎታል። ወደ ትልቋ ልጅ ጃዝሚንም ዞር ብላ የፋሽን ትምህርት ቤት ማመልከቻ ክፍያሽ እንዲሁ በነፃም አልነበረም። አባትሽ አዲስ ጃኬት ሳይገዛ የተበላሸ ዚፕ ያለውና ያረጀ ጃኬት እየለበሰ ያንን ክፍያም ከፈልሽ። ሊና ቀጥላ የከፋውን እውነትም ተናገረች። አባታችሁ
የእግር ሕክምና ማድረግ ነበረበት። ነገር ግን አሰሪው የሥራ ሰዓቱን ስለቀነሰበት እናንተ በትምህርት ቤታችሁ በጨዋታችሁና በሕልማችሁ እንድትቀጥሉ ሲል ሕመሙን ችሎ ሁለተኛ የሌሊት የሥራ ፍቃድ ይዟል። ይህ ቤት እናንተ የምትፈልጉት እንዳልሆነ እናውቃለን። ነገር ግን አባታችሁ 12ታችሁንም በአንድ ጣሪያ ስር ለማቆየትና እንዳትበተኑ ለማድረግ ያገኘው ብቸኛ መንገድም ይህ ነው። ይህንን እውነት የሰሙት ልጆች በሙሉም ደነገጡ። አባታቸው ስለ እያንዳንዳቸው ሕልም ሲል አካሉንና ደስታውን አሳልፎ እንደሰጠም ሲረዱ ልባቸው በጽኑም ተሰበረ። ያደረጉት ግዴለሽነት፣ የራስ ወዳድነት ተግባር እያስታወሳቸው በከፍተኛም ሁኔታ ተጸጸቱ። እርስ በርሳቸው ተያይዘው እያለቀሱ አባታቸው ኤሪክን እቅፍ አድርገው ይቅርታም ጠየቁት። ከዛች ሌሊት በኋላ በቤቱ ውስጥ ሙሉ በሙሉ አዲስ መንፈስም ነገሰ። ልጆች በጋራ በመሆን ክፍሎቻቸውን በዕቃ ሳጥኖችና በመጋረጃቸውም አደራጁ። የጃዝሚን የተበላሸውን የፋሽን ዲዛይን ሰሌዳ አብረው ተባብረው አዲስና የተሻለ አድርገውም ሰሩት። በትምህርት ቤትም ቢሆን ተማሪዎች በቤታቸው ላይ ለማፌዝ ሲሞክሩ ጃክ በኩራት በመቆም የወንድሜንና የቤተሰብን ክብር አትንኩም በማለት ለቤተሰቡም ተከራከረ። ኤቫ ደግሞ አዲስ ቪዲዮ ቀርጻ በቲክቶክ ላይም ለቀቀችው። ርዕሱም ቤታችን ትንሽ ነው፣ ነገር ግን የቤተሰባችን ፍቅር ታላቅ ነው የሚል ነበር። አሁን ላይ ያ የምናውቀው ቤተሰብ የድሮውን ማንነት አልያዘም። አዲስ ማንነት መስርተዋል። አዲስ ማንነት ገንብተዋል። እርስ በርስ መዋደድ፣ መፈቃቀር፣ መተጋገዝ፣ መተሳሰብና መነጋገር የሚለውን ነገርም አዳብረዋል። ከዚህ ድራማ የምንማረው ትልቅ ቁም ነገር ቢኖር የቤተሰብ እውነተኛ ትርጉም በክፍሎች ስፋት፣ በሕንፃው ውበት ወይም በውስጡ ባሉ ቁሳቁሶች ብዛትም አይለካም። እውነተኛ ቤተሰብ ማለት በውስጡ ያለው አብሮነት፣ ፍቅር፣ አባላቱ እርስ በርስ የሚያሳዩት መስዋዕትነት ነው። ሕይወት ለቤተሰብ አነስተኛ ቁሳቁስ ስትሰጥ ቤተሰቡ በፍቅር በመተሳሰብና በመደጋገፍ ሕይወትን አብልጦ ማሸነፍ ይችላል የሚለውን ነው። ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።